ሰዎች ብር ሲያገኙ የሚሰሯቸው ስህተቶች። አሁን እናንተ ይህን ቪዲዮ የተመለከታችሁ ባላችሁበት ጊዜ እጃችሁ ላይ 100,000 ብር ቢገባ ምን ታደርጉበታላችሁ? በዛሬው ቪዲዮ የምንመለከተው ሰዎች 100,000 ብር ሲያገኙ የሚሰሯቸውን ስህተቶች ነው። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህ ቪዲዮ እንደሚጠቅማችሁ ስለማልጠራጠር ላይክ በማድረግ ይጀምሩት። እንደሚታወቀው ገንዘብ ማግኘት እጅግ ከባድና አስቸጋሪ ጉዳይ ነው። በዛውም ልክ ደግሞ የተገኘውን ገንዘብ በአግባቡና በተገቢ ሁኔታ ማስተዳደር ራሱን የቻለ ራስ ምታት ነው። ብዙ ሰዎች ሳያውቁት በጣም የተለያዩ ውሳኔዎችን በመወሰን በብራቸው ላይ ሲጫወቱ ሲያጠፉ እንመለከታለን። ዛሬ 100,000 ብር እጃችን ላይ ቢገባ ወይም ደግሞ እጃቸው ላይ የገቡ ሰዎች የሰራቸውን ስህተቶች እያየን እኛ ምን ማድረግ እንዳለብን በሰፊው እንመለከታለን። ወደ መጀመሪያው ብዙ ሰዎች ወደሚሰሩት ስህተት ስናመራ የመጀመሪያው የምናገኘው በአንድ ቦታ ገንዘቡን ተቀማጭ ማለት ነው። ይህንን ስንል በባንክ ወይም ደግሞ በፋይናንስ ተቋማት በፊዚካል ገንዘቡ ማስቀመጥ እያለን ግን አይደለም። ይህን እያልን ያለነው የምናገኘውን ገንዘብ ሙሉ ለሙሉ አውጥተን በአንድ ንግድ፣ በአንድ ላፕቶፕ፣ በአንድ ስልክ ወይም ደግሞ በአንድ በሆነ ሁኔታ ላይ ኢንቨስት ማድረግን እያወራን ያለነው። ለምሳሌ 100,000 ብር እጃችን ላይ ቢገባ ሙሉ ለሙሉ በዛ 100,000 ብር ጌሚንግ ፒሲ እንደመግዛት፣ በዛ 100,000 ብር ሙሉ ለሙሉ አይፎን አዲስ አፕዴት የሆነውን ስልክ እንደመግዛት ያሉትን ወይም ደግሞ ባገኘነው 100,000 ብር ሙሉ ለሙሉ ተነስተን የንግድ ሱቅ እንደመክፈት ያሉትን ነገሮች ነው እያወራን ያለነው። ብዙ ሰዎች ባገኙ ገንዘብ ሙሉ ለሙሉ ኢንቨስት አድርገው ንግድ ይጀምራሉ። ከዛ ንግዱ ይከስራል። ከዛ በኋላ ያገኙትንም ገንዘብ አጥተው ከንግዱ ዓለም ወይም ደግሞ ከገንዘብ ማግኛ ሜክ ከማድረግ ሀሳብ ይወጡና ራሳቸውን ድህነት ውስጥ ያገኙታል ማለት ነው። ብር ይመጣል ይሄዳል። ግን ብር እንዴት ማኔጅ ማድረግ እንዳለብን ግን ማወቅ ያለብን እኛ ነው። ብዙ ሰዎች የሚያጠፉት ጥፋት የመጀመሪያው የተገኘውን ገንዘብ ሙሉ ለሙሉ ኢንቨስት ማድረግ፣ ሱቅ መክፈት ሊሆን ይችላል፣ ወይም ደግሞ ኢምፖርት ኤክስፖርት የሆነ ቢዝነስ መግባት ሊሆን ይችላል፣ ወይም ደግሞ የተገኘውን ብር ሙሉ ለሙሉ ለሆነ ሰው ማበደርም ሊሆን ይችላል። የተገኘውን ብር ሙሉ ለሙሉ ደግሞ እቃ ላይ መዋልን ይመለከታል። ብር እንደመጣ ሙሉ ለሙሉ አንድ ቦታ ላይ ማስቀመጥ በጣም አደገኛና ክሪቲካል የሆነ ጉዳይ ነው። ብዙ ሰዎች ግን ይህን ሚስቴክ ሲሰሩ ታያላችሁ። በሁለተኛ ደረጃ የምንመለከተው ለአደጋ ጊዜ ተቀማጭ አለማድረግ። እንደሚታወቀው ብሩ እጃችን ላይ ሲገባ ማድረግ የምንፈልገውን ያህል ነገር ሊያስደርገን አይችልም። ስለዚህ ሴቭ ማድረግ የሚባለውን ጉዳይም ደግሞ ለአደጋ ጊዜ ማስቀመጥ ብለን የምናስበውን ሀሳብ ከአእምሯችን ውስጥ ቶሎ ብሎ የሚጠፋ ጉዳይ ነው። ሰው ለአደጋ ጊዜ ከዛ ካገኘው ገንዘብ ላይ ተቀማጭ ማድረግ ካልቻለ ለሆነ ሰዓት ላይ በጣም ኢመርጀንሲ ላይ በሚያስፈልገው ጊዜ ብር ያጣል ማለት ነው። ብር ሲያጣ ደግሞ የማያስፈልጉ ወሰኖችን እንዲወስኑ ይገፋፉታል ሁኔታዎቹ ማለት ነው። ለዚህ ነው አብዛኞቹ ቢዝነሶች ከ3 ወር ያለፈ እድሜ ወይም ደግሞ ቆይታ ሊኖራቸው ያልቻለው ማለት ነው። የተገኘው ገንዘብ እንዳለ ኢንቨስት ይደረጋል። ከዛ ደግሞ ለአደጋ ጊዜ የተቀመጠ ገንዘብ ስለሌለ ልክ የ3 ወር የቤት ኪራይ ባለቀ ጊዜ የሚከፍሉት የቤት ኪራይ ስለሚያጡ ከዛች ከንግድ ዓለም ውስጥ እንዲወጡ ይገዳሉ ማለት ነው። በሶስተኛ ደረጃ ደግሞ የምንመለከተው ራስ ላይ ኢንቨስት አለማድረግ። የተገኘውን ገንዘብ እንዳለ ከራስ ውጭ በሆኑ ነገሮች ላይ ኢንቨስት ማድረግ። አንዳንድ ሰዎች ራስ ላይ ኢንቨስት ማድረግን እንደ ብኩንነት ወይም ደግሞ እንደ አባካኝነት ሲመለከቱት፣ አንዳንዶቹ ደግሞ በጣም ራሳቸው ላይ ኢንቨስት በማድረግ ድጋሚ ለነሱ ገንዘብ ሊያመጣ የማይችል ነገሮችን በመግዛት ገንዘባቸውን ስፔንድ ያደርጋሉ። ከእነዚህ ሁለት ጽንፎች መካከል ግን አንድ እውነት አለ፣ ራስ ላይ ኢንቨስት ማድረግ። ብዙዎቻችን ራስ ላይ ኢንቨስት ባለማድረግ የተገኘውን ገንዘብ በመብላት በማጥፋት ወይም ደግሞ የምንፈልጋቸውን ነገሮች ብቻ በማድረግ ያንን ብር ቶሎ እናጠፋዋለን። ራስ ላይ ኢንቨስት ማድረግ ሲባል ግን ለወደፊት እኛ ህይወት ውስጥ ገንዘብ ሊያመጣ የሚችል ተጠቅመንበት ህይወታችንን ድጋሚ ሪስቶር ሊያደርግ የሚችል ነገር ላይ ገንዘብን ኢንቨስት ማድረግ ማለት ነው። ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። እንዴት ከሰዎች ፊት ለፊት ቆማችሁ ማውራት እንዳለባችሁ መለማመድ ሊሆን ይችላል። ምናልባት ደግሞ የእንግሊዝኛ ስኪልን ማዳበር ሊሆን ይችላል። የተለያዩ እናንተስ ግን ሊጠቅማችሁ ለወደፊት ሊጠቅማችሁ የሚችለውን ጉዳዮች ላይ ገንዘብ አወጣችሁ ወይም ደግሞ ኢንቨስት አድርጋችሁ መማር ወይም ደግሞ ማወቅ ይጠበቅባቸዋል ማለት ነው። ብዙ ሰዎች ግን ይህንን ሲያደርጉ አንመለከትም። የተገኘውን ገንዘብ እንዳለ ወዲያው በማጥፋት ወይም ደግሞ ወዲያው ኢንቨስት ወደ ማድረግ ይሄዳሉ። ራሳቸው ላይ ግን ምንም አይነት ነገር ኢንቨስት ሲያደርጉ ያ ገንዘብ ከእጃቸው ያልቃል ማለት ነው። የአራተኛ ደረጃ ደግሞ የምንመለከተው ያልታቀደ ንግድ መጀመር ነው። አብዛኞቻችን ያብራሪ የተባልነውን ቢዝነስ መጀመር እንጂ እኛ በራሳችን አቅደን ወይም ደግሞ ምን ያዋጣናል ብለን ብዙዎቻችን ወይም ደግሞ ብዙዎቹ አይጀምሩም። ለዚህም ትልቅ የውድቀት ይጠብቃቸዋል። ቢዝነስ በባህሪው መጠናት ምን እንደሚያስፈልገው ማወቅ
ለሰዎች ምን ይዛችሁ እንደምትሄዱ፣ ሰዎች እንዴትን አፕሮች እንደምታደርጉ፣ ያ ነገር ደግሞ እናንተ ያመጣችሁት ጉዳይ ለሰዎች ውስጥ ምን ሶሉሽን እንደሚፈጠር በጣም ግልጽ ተደርጎ መቀመጥ አለበት። ሀገራችን ውስጥ አብዛኛው ሰው ዳቦ ቤት ከከፈተ እኛም ዳቦ ቤት የመክፈት እቅድ ነው እንጂ የሚኖረን ሌላ ምን ተጨማሪ እዛ ነገር ላይ አድ ማድረግ እንደምንችል አናስብም። የተገኘ ገንዘብ አለ እጃችን ላይ ተቀምጦ ከሚባክን የሆነ ነገር ይጀመር በመባል ብቻ የሚጀመሩ ቢዝነሶች ናቸው። እንደዚህ አይነት ቢዝነሶች ከ3 ወር አልፈውም አያውቁም። በአምስተኛ ሰዎች የሚሳሳቱት ስህተት ትርፋቸውን ለግል ጉዳያቸው ማዋል። ይህ ብዙ ሰዎች ልብ ያሉት ችግር ነው። አብዛኞቻችን ቢዝነስ እንጀምራለን። ከዛ ቢዝነሱ ደግሞ ይዞት የሚመጣው የራሱ የሆነ ትርፍ አለው ማለት ነው። ከዛም ያንን ትርፍ ቀጥታ ለራሳችን የግል ጉዳይ ወይም ደግሞ ለመብላት፣ ለመጠጣት፣ ለመዝናናት የመሳሰሉት ጉዳዮች ላይ ማዋልን ይመለከታል ማለት ነው። ትርፍ ልክ እንደተገኘ ያ ትርፍ ለቢዝነሳችን ግብዓት እንዲሆን እንጂ ያንን ትርፍ ይዘን ለግል ጥቅማችን መዋል ከጀመርን ሁል ጊዜ የማያድግ ወይም ደግሞ ወደፊት የማይሻገር ቢዝነስ፣ ወደፊት የማይሻገር ኢንካም ወይም ደግሞ ገቢ ነው የሚኖረን ማለት ነው። በአጠገባችሁ አይታችሁ ከሆነ ሁል ጊዜ ተመሳሳይ የሆነ ኮንስታንት የሆነ ሱቅ እንደሚያጋጥማችሁ እርግጠኛ ነኝ። እኛም ሰፈር ውስጥ ስላለ ማለት ነው። ያ ሱቅ ያጠፋው ጥፋት የመጀመሪያው ምንድን ነው? ከሚገኘው የብስኩትም የሻይም የሻይ ቅጠልም ግብይት ወይም ደግሞ ትርፍ ላይ ያንን ትርፍ ቀጥታ ለልጆች ማዋል፣ ለራስ ጥቅም ማዋል፣ ለበዓል፣ ለሰርግ ለመሳሰሉ ጉዳዮችን ያንን ገንዘብ ወይም ደግሞ ያንን ካፒታል መጠቀም ስለጀመረ ብቻ ነው። ሌላ ተአምር የለውም። ስለዚህ ብዙ ሰዎች ገንዘብ እጃቸው ላይ ይገባል። አንዳንዶቹ ገንዘባቸውን በአንድ ቦታ ያስቀምጣሉ። አንዳንዶቹ ደግሞ ለሴቪንግ የሚሆን ገንዘብ ስለሌላቸው ራሳቸውን ከቢዝነሱ ዓለም ከቢዝነሱ ትራክ ያስወጣሉ። ሌሎቹ ደግሞ ራሳቸው ላይ ኢንቨስት ባለማድረጋቸው ምክንያት የመጣውን ገንዘብ እንዴት ማኔጅ ማድረግ እንደሚችሉ ስለማያውቁ ወይም ደግሞ እንዴት ገንዘብ ጀኔሬት ማድረግ እንደሚችል ስለማይማሩበት ብቻ ከዚህ ከቢዝነሱ ዓለም ወይም ደግሞ ይህንን ገንዘብ ያጡታል ማለት ነው። አራተኞቹ ደግሞ ሰዎች ያልተጠና ንግድ ውስጥ በመግባት ራሳቸውን ለውዝፍ ዕዳ እንዲሁም ደግሞ ያላቸውን ብር በማጣት ይከስራሉ ማለት ነው። በአምስተኛ ደረጃ ደግሞ የተመለከትነው ከዛ ከሚያገኙት ትርፍ ላይ ያንን ትርፍ ለራሳቸው ጥቅም የሚያውሉ ሰዎችን ተመልክተናል። እናንተ ከየትኛው መካከል ራሳችሁን ትመድቡታላችሁ? ገንዘብ ብታገኙ ከነዚህ ስህተቶች ውስጥ የቱን እንደምትደግሙት እርግጠኞች ናቸው? ኮሜንት ላይ ጻፉልኝ። ቀጣይ ፕሮግራም ላይ እስክንገናኝ ድረስ ሰላም ቆዩ። እወዳችኋለሁ።